ለሉዬ ኑሮ ውድ ነው ሴትዮሽ ጥሩ ነች ጨምሪ ማሪ መጨመር እኮ አመት እጨምራለሁ ግን ችግሩ ምንድነው 2 አመት ሙሉ ሰርተን ገንዘብ መያዝ ካልቻለን ሌላ 10 አመት አረብ ሀገር ብንቀመጥ ገንዘብ አንይዝም አብሮ 10 ሚሊዮን ችግር ነው በ10 አመት ውስጥ የሚመጣው ምንም በተለይ ደግሞ እኛ የክፍለ ሀገር ልጆች ስንባል በቃ አንችልም እግዚአብሔርን እንደው አረብ ሀገር ላይ የሚኖሩ ልጆች ከከመቶ 1-2 ቢኖር ነው በቃ የራሱ ጉዳይ ብለው ለራሳቸው ብቻ ገንዘብ የሚሰበስቡት ብዙዎቻችን አረብ ሀገር ያለን ሰዎች እንደዛ አይደለም እኔ አንድ ማቃት ልጅ አለችና እዚህ ሳውዲ ከመጣች 10 አመቷ በ10 አመቷ አሁን ዘንድሮ ልትገባ አንዱ ስትለው አንዱ ቀይ ፋሚሊ ጣጣ ምናምን እያለች በአሁኑ አመት ልትገባ መሬት ገዝታ በቃ ሄጀ ነው ቤት የማሰራ ብሯን ሰብስባ ልክ ልትሄድ ስትዘጋጅ ወንድሟ በሊባ መጣ ማለት ነው የያዘችው ብር ሙሉ ከፈለች ለሱ አሁን ከእንደገና ደግሞ 10 አመት ሙሉ ፋሚሊ ሳታይ ድጋሚ ሀ ብላ ደግሞ ማዳም ቤታውን እዛው ቀጠለች አስቡትና ጊዜ በማቃጠል ምን አሁን ለኛ ጎበዝ ከሆነ እስኪ ጋይስ እዚህ አሁን ዩቲዩባችን አሳደገን ብንሄድ ማንንም አይደል ኢትዮጵያ ላይ ዩቲዩብ እየሰራ እየተዳደረ ያለው ስለዚህ ጎበዝ ነው ዩቲዩባችን አሳደገን ከሄድን በዩቲዩብ መስራት እንችላለን እኔ ከ2 አመት በኋላ ማዳም ቤት አልቀጥልም እግዚአብሔር ምናልባት ዱባይ ሂጄ እንደዚህ በሸቀጥ ምናምን ካልሆነ ኖ ኔቨር